በአላህ ይላል ረዘለ አንተ እንደው በአላህ አብሽር እንደ በአላህ ግዜ ካለኩ ኢንሻአላህ በአላህ እሺ በሰለፊዮች ላይ ብዙ ነገር እያሉኝ ብዙ ስቀጥ ስዋሽ ስሰድባችሁ ነበር ሀዳድያ ናችሁ እያሉኝ አንተንም ብዙ ዋሽቼብሃለሁና አሁን ታጣራ እውነት ሐቅ ያለው እናንተ ጋር ነው እና አውፍ በሉኝ ቶብቻለሁ በአላህ ሁላችሁም አውፍ በሉኝ ለአላህ ብላችሁ ተብላችኋል والله አውፍ ብለን ለአብሽር አብሽር እንደው በእኛ ሐቅ አትጠየቅም አብሽር ኢንሻአላህ አማም አላህ እንደፈለክ ዘርጥተህም ከሆነ አብሽር ብቻ በአላህ በኩል ያለውን አፉ ቢላህ ተን በእኔ በኩል ያለውን አትጠየቅም ወንድሞች ደግሞ እናንተም አፈውት በሉት ወንድማችን ነው ኢንሻአላህ ያለ ነው ብዙ ይሏቸዋል እኮ የማይነገር ነገር የለም የማይወራ ወሬ የለም የማይሰነዘር የለም የማይባል ነገር የለም والله انا እንደው አረ ያ አላህ ስንት ነገር ሰማን አንተ እንደው ስንት ነገር ግን አሁን ለመድ ነው መሰለኝ ድሮ በጣም እንናደድ እኮ ነበር አንድ ጊዜ እኔ ዲቃላ ልጅ ያለው ብለው ተናግረው በጣም ነው የተናደድኩት ይዛን እካ ፌስቡክ አላህ ይስተደባል አላህ ይስተደባል ነብይ ይስተደባሉ ለካ የጠላ ሰው ብዙ ነገር ይልሃል እንደው ታስበው ነብዩን ጠንቋይ ተወግተው ጠንቋይ አስማተኛ ነብዩን ከዛም በኋላ ዲቃላለ ሀታ ይውልንገራችሁ والله እንደው የባለቤቴ እናት ማለት ነው የባለቤቴ እናት ልጅ ሊወለድ ነው ኒብራስ ከመወለዱ በፊት والله እንደው በጣም የነካኝ የገረመኝ ነገር ልጅ አቡነ ኢብራስ ነው ተብሏል ቅጽል ስሙ ኒብራስ ብሎ ልጁን ከጠራው ሌላ ልጅ የለውም ማለት ነው ጠብቂ ይባላል አለበለዚያ ግን ሌላ የተደበቀ ልጅ አለ ተብሎ ነው የነገራቸው ዲቃላ ልጅ አለው ተብሎ ማለት ነው ልጅ ሲወለድ ኒብራስ ስለው በቃ ለቀቀኝ አሉ የባለቤቴ እናት የነገር ኮፈር ሸውቴ ያባ ይሄን ከላም ተንዱ ዲቃላሉ ብሎ ይወራል አንተዬ ሐውላ ወላ ቁወተ ኢላ ቢላህ እዚህ ስንመጣ ደግሞ እንትና ከአሬራ እዚህ ስንመጣ ምን ተብሎ ተረጨ 33 ሚስታለው እኔ ዶሮ አይደለም እንጀራ ይፈልጋሉ ውሃ ይፈልጋሉ መታጠቢያ ይፈልጋሉ ሐውላ ወላ ቁወተ ኢላ አላዛዙ ሲዛንዴ አታ ፉቀራ እንኳን ራሱ እኮ 33 የሰው ሚስት ነው እንጂ የራስ ሚስት አይደል 33 ሚስት እንጂ ከብዳል ቢዋሽም አንድ 6 አንድ 7 አለው ጎደል ያለ እውነትም ይመስላል የሆነ ነገር ይመስላል 33 ድረስ ምን አስወጣችሁ 33 ዚክር እንጂ 33 ይሸጣል ያ አላህ በጣም ነው እንዴት እንደሚያስቡት ያ አሁን ባለፈው ያው እንትን ሐርቡ ላይ የተደረገው ዳዋ እናንተ ልረሱ ትችላላችሁ አሁን መረሽ ስለሆነ ግን አንረሳው አንዳንዱ ከውስጥ የማይወጣል የግል ጉዳይ አይደለም የሚያሳስበው የግል አይደለም የኔ ስም ነው የመሐመድ ስም የመሐመድ ነው የከማል ነው የሚሹበት ዳዋዋን ነው ዳዋዋን አስበው ነው ዝርጠጣ የሚዘረጥጡት ተግባባን አይደል እንደው መታ ዳዋውን የነብዩን ዳዋ ፈልገው ማንን ነው ቀጣፊ ያሉ አስማተኛ አሉ ማንን ነብዩን ለምን ዲኑ በአስማት የመጣ ነው ለማለት ነው የተፈለገበት ሌላ ስራ ነው ብልጽው በሳል አረቃ ሐሰብ ህዝብ እንዳይሸውድ እንዳያታለለ ይሄ ነው መጥቀጣቸው አሁንም ገና ብዙ ይሉናል ገና ልጆቻቸው ዲቃላ ነሱ አልተባለም እንዴ ተብለናል እኮ ለምን ኒካሃቸው ታሪክ ሶላት እንኳን ብሎ እኮ አልተናገረም ከኋላ ልጆቻቸው ያለ ኒካቸው ስለሚወለዱ ብዙዎቹ አባታቸው ስለማያውቁ ስለሚያገቧቸው የሚወልዷቸው ልጆች ዲቃላ ናቸው አራት ነጥብ አሁን እንግዲህ ታቸው ወለድ ነው ሁሉ አባቡ የምትሰማው ዲቃላ ነው እነሱ ግን አህባሽ አላለንም እኮ ይሄንን እንደው ሌላ አካል አይደለም ዲቃላ ነው ልጆቻቸው ካፊር አይደለም ተጓባን አይደል አስበው በደንብ አድርገህ አስበው ይሄንን ብሎ ቃዲ ነው ይሄንን የሚናገረው ፉርቃን እያቀራ ነው አሁን ቁጭ ነው ያው ደረሳ ባይኖረው ጺሙን አቀልሞ የሚሄድ ትልቅ ሽማግሌ ነው ይሄንን የሚለው እንደው ቢአይ ሚዛንን እንደው በምን ሚዛን መዝነው ነው ብትለው ላጅዋበ እንደ የለም ኢላል ቦብ ጥላቻ ቂቅ ምቀየር ይሄ
ቀጠል ያደረገው ሰው ደግሞ አንተ ላይ እንደው የርሙነሁ